ይህ የምትመለከቱት ግንባታ 589 ካሬ ሜትር ቦታ ላይ ያረፈ ነው። ይህ ግዙፍ ግንባታ በማህበር የሚገነባ የገበያ ማዕከል አሊያም የጋራ መኖሪያም አይደለም። የዚህ ግዙፍ ግንባታ ወጪ የሚሸፈነው በመንግስት በጀት አሊያም በኢንቨስተሮችም እንዳይመስላችሁ። ይህ ግዙፍ ግንባታ ያረፈበት በሊዝ የተገኘ አሊያም በግዥም የተገኘ አይደለም። ግንባታው የተጀመረበት ቦታ ጠቅላላ ስፋቱ 1573 ካሬ ሜትር ሲሆን በ1977 ዓ.ም ከእናታችን ከወይዘሮ አስቴር ማርዬ በስጦታ ያገኘነው ነው። መስጂድ አልባሲጥ በአማራ ክልል በሰሜን ወሎ ዞን በራያ ቆቦ ወረዳ በጎብዬ ከተማ ይገኛል። ይህም ቦታ ህጋዊ ለማድረግና እንዲህ ግንባታ ለመጀመር 45 ዓመታትን ከብዙ ውጣ ውረድ ጋር ማሳለፍ ተገደናል። ይህ ግንባታ በአካባቢው ማህበረሰብ፣ በሌሎች ከተሞች በሚኖሩ ሙስሊም እህት ወንድሞቻችን እንዲሁም በአረብ ሀገራት የሚኖሩ እህት ወንድሞቻችንን አሳትፈን በሰበሰብነው ገንዘብ የተጀመረ ነው። ግንባታው ግዙፍ ከመሆኑ ጋር ተያይዞ የሚጠይቀው ወጪም በዛው ልክ ከፍተኛ ስለሆነ ወጪውን ለመቋቋም የአካባቢውን ማህበረሰብና ወጣቱን የጉልበት ስራውን ሙሉ በሙሉ እንዲሸፍን አድርገናል። የግንባታ ስራ በተለይ የመጀመሪያው ምዕራፍ መሰረት የማውጣት ስራ ከፍተኛ የጉልበት ወጪ እንደሚጠይቅ ይታወቃል። የሰበሰብናትን ጥሬ ገንዘብ የግንባታ ማቴሪያል ግዢ ላይ በማሳረፍ ስራውን ለማፋጠን ከግንባታው ጅማሮ አንስተን አሁን እስካለበት ደረጃ ድረስ ሙሉ ለሙሉ የጉልበት ስራውን በወጣቱና በማህበረሰቡ አሸፍነናል። ይህም በመሆኑ ለጉልበት ሰራተኞች ይከፈል የነበረ 1.7 ሚሊዮን ብር ማትረፍ ተችሏል። ይህም መስጂድ ገንብቶ ለመጨረስ የአካባቢ ሙስሊም ማህበረሰብ ሌት ተቀን እየለፋ ነው፣ ላቡንም እያፈሰሰ ነው። ከጊዜ ወደ ጊዜ የግንባታው ሂደት ለውጥ እያየ ሲመጣ ይበልጥ ጉጉቱ ጨምሯል። ይሁን እንጂ ማህበረሰቡ ፍላጎቱና ጉጉቱ ከፍተኛ ቢሆንም ግንባታውን ለማስቀጠል በገንዘብ እጥረት ተቸግሯል። መስጂድ አልባሲጥ ከእኛ አካባቢ ስለሚገኝ የእኛ ነው እንጂ የአላህ ቤት ነውና ሁሉም በሚችለው እንዲሳተፍ ጥሪያችንን ማስተላለፍ እንፈልጋለን። ይህ መልእክት የደረሳችሁ እህት ወንድሞቻችን አደራ የምንላችሁ ለዚህ መስጂድ ድጋፍ ጥሬ ገንዘብ ብቻ አይደለም። መደገፍ የሚችሉ ብዙ ወንድምና እህቶች ይኖራሉ። መደገፍ የሚችሉ ድርጅቶችም ይኖራሉ። በሀገር ውስጥም በውጭም እንደነዚህ አይነት ሰዎች መልእክቱን አስተላልፉልን እያልን አደራችንን ሰጥተናችኋል። መደገፍ ለምትፈልጉ እንዲሁም መደገፍ ለሚፈልጉ ያመች ዘንድ የባንክ አካውንቶቻችንን ከዚህ ቀጥዬ አስተዋውቃችኋለሁ። ንግድ ባንክ 1672 628 222፣ ቡና ባንክ